ምን ሆነሽ ነው? አሻንጉሊት ነግቢ ዝም ብለሽ አስረከበሽ መጣሽ አይደል? አሻንጉሊቱ የማን ነው? የኔ እና እንዴት ያንቺ የሆነውን ነገር አሳልፈሽ ትሰጫለሽ? ያንቺ ከሆነ እኮ ያንቺ ነው። የኔነት ትልቅና ትንሽ የለውም። ባለቤት ሆንሽም ባለቤት አልሆንሽም የኔ ነው ካልሽ ያንቺ ነው። ምናልባት እንዳሁኑ ከእጅሽ ቢያመልጥሽ ማንኛውንም የሚከፈለውን ዋጋ ከፍለሽ ማስመለስ አለብሽ። ገባሽ? ማንኛውንም ዋጋ። እነማን ናቸው ወሰዱብሽ? እነመጡ ታዲያ እጅ እናስመልሻ። እጃውን ዋጋ ጎበዝ ነኝ አንበሳ። ተቀበለሽ መጣሽ? አዎ ባይ ጥሩ፣ በጣም ጥሩ። ሁለተኛ የሚቱ ልክ አንቺ አይደል? እንዲሁም ፈለካ ካሁን በኋላ ያንቺ አየሽ፣ ያንቺ ቢሆን የምትፈልጊው ነገር አለች። ዋናው የሚከፈለው ዋጋ ከፍሎ የራስ ማድረግ። ሳቂ እንጂ ሳቂ። ለምን ያልቀሰቀሽኝ? አስተያየትሽ እኮ ሳዝነው የኔ ልጅ እና ትምህርት ይቅርብኝ። ምን አባቱ ጥንቅር ብሎ ይቀር ከልጄ እንቅልፍ ይበልጣል እንዴ? ይሄ ነገር እኔ ብዬው ቢሆን ኖሮ ያቺን ማታልቀዋን ምክርሽ ትጀምሪ ነበረ። እሱማ ትምህርት አስፈላጊ ነገር ነው የኔ ልጅ። ወይ ማሚዬ ይቅር ሄሎ፣ እየወጣሁ ነው በቃ። እሺ የምሳ ብር እንኳን ያዥና የትናንት ነው አለ። ቶሎ በረፍዷል እኮ ማርትዬ። ደርሻለሁኛ። እሺ ቶሎ ነው መታጠፊያው ጋር እየጠበኩሽ ነው። በቃ እዚህ ጋር ለመገተት ነው አንድ ያስቸገርሽ። ማርትዬ ደግሞ አየር ነክቶን ዘና ቀዝቀዝ ብለን እንኳን እንጂ ለማያውቅሽ ላጠየ እባክሽ። ማለት ያ ሶምሶን ተብዬሽን ለማየት እንደቆምሽ አላውቅም እና ናናናና የኔ ቆንጆ እኔ ነኝ ሳሚ እንደኝ ብዬ እዚህ የምቆመው እና ይኸውልሽ መሽቀርቀር ለማን ነው? እና መዴም ቡና አድርጌ ልምጣ። እኔ እንደዛ አላልኩም። ምን ለማለት እንደፈለኩ ገብቶሻል? ያው እንደውም መጣልሽ። ማ ሳሚ የእውነት እንዴት ነኝ? አላየሁትም ነው። እሺ እና እልሻለሁ። ቀለድሽ በቃ ደንባራ ምን ያደረብርሻል? አሁን ስትይ ነበረ። ምንድን ነው ሁሉ ሳቅ ማርቴ? ለምቦጫን ጥላት ታያትም እንዴ? ምን ሆነሽ ነው ሳሚ? ሲኖታ ምን ቀልድ እየቀለደች ማርቲ ይቅርታ
ሁሉ በቃ ኋላ እንገናኛለን። ነቂ እባክሽ። እያየሻት ሂጂ። ምን ያደናብርሻል? እና እያየሻት አይደለም እንዴ? እንደዛ ምን ሆነሽ ነው ከክላስ ጥለሽኝ የወጣሽው? እኔ እኮ አላምንም። እስካሁን አኩርፈሽ እንዳይሆን። አረ የሆነ ነገር በሏት። አሁን ይሄ ትልቅ ነገር ሆኖ ነው ሳምሪ? ምንድን ነው ቆይ ነገሩ? ፋሚ መጣ ብዬ ስለሸወርኳት እኮ ነው ይሁሉ። በቃ እና ለዚህ ነው እንደዚህ የምትሆነው ሳምሪ? ለሌላው ትንሽ የሚመስል ነገር ሌላውን ደግሞ ሊያስከፋው ይችላል። እሱማ ልክ ነሽ። ይቅርታ በቃ ሳምሪ። እኔ እኮ ለቀልድ ብዬ ነው። እንደዚህ አይነት ቀልድ አለ እኮ። ይቅርታ በቃ። እንደዚህ ስትሆኑ ነው የሚያምርባችሁ። ግን ቆይ በሳሚ ስለሸወድሻት ነው ያኮረፈችው? እናንተ የምትጀምሩኝ ነው? ሳሚ ሳይሆን መቼም እኛ ጓደኞችሽ ነን። ከኛ የምትደብቂው ነገር የለማ። ምንድን ነው የማልደብቀው? ሳምሪ ደግሞ አትድረቂያ። ልጁን ወደሽዋል ነው ያማቸር መሰለኝ እናንተ ነው ሳምሪ ወደሽዋል ቀይቀይሽ ሞዴል አይደለም ግን በቃ ደስ ይለኛል። ኖ ቤቢ ተወጇልሽ። ሌዲስ አልወደውም ደስ ስለሚለኝ ነው አለቀ። ይህንን ማለትሽ አንድ ነገር ነው። ሌላውን ደግሞ ቀስ እያልሽ ታወጫታለሽ። ምንም ማውጣው ነገር የለኝም። እሱን ቀስ እያለ እናየዋለን። እናቴ ምንድን ነው ይቺ ልጅ ከቀድም ጀምሮ 10 ጊዜ ቀና እያለች የምታየው? ማ ሰሎሜ ናት? ተያት እባክሽ። ፍዝዝ ያለሽ ልጅ ምንም ቀልቤ ከማይወዳቸው ሰዎች ውስጥ አንዷ ናት። እኔ ራሱ ሳያጨንቅ ነው። ኧረ እኔ የሆነ ነገር ነው የምትመስለኝ። ዛሬ ደግሞ እቺ ልጅ ይዘሻታል። እኔ ግን በጣም ነው የምታሳዝነው። አሁን እቺ ምን ያሳዝናል? በእናትሽ ይውስቴ ነው የሆነች መሰሪ ነገር እኮ ነው የምትመስለው። እንዲሁም አይኗ ውስጥ ሀዘን ነው የሚታየኝ። እሰይ አይናን የሚያያችሁ መገመት ላይ ደርሳችሁልኛል። ነው ሳይሆን የተሰማኝን ነው። ማርቲዬ ደግሞ ደስሽ ደግ የምትሆኚው ነገር አለ። አላየሻትም እንደ ቅድም የገጨችን ጊዜ እንዴት ስትተኝ እንደነበረ? እና ለዛ ነው መሰሪ በደል ደግሞ እኮ አንቺ ነሽ የገጨሻል። ሆሆ እቺ ዛሬ ምን ነክቷታል? ጥብቅና ቁሚልኝ ብላ ነው እንደ ላከችሽ? አንቺ ለራሱ ምን ነክቶሻል? አንዴ በሳሚ ጉዳይ ሶሪ አልኩሽ አይደል? አሁን እኔ ስለ ሳሚ አንስቻለሁ 10 ጊዜ ሳሚ የምትይ ነው ወይስ የማናውቀው ነገር አለ? ሳምሪ ምን አስመሰለባት ታዲያ? አንቺ ልጅ አፍሽን እየተጠነቀቅሽ። ሆሆ ዛሬ ቀን ምን ሰይጣን ነው የገባው? አሰሚያትም እንዴ ምን እንደምትል ሜሪ እያወቅሻት ዝም ብላ እኮ ነው የምታወራው። አይ ቢሆንም አንዳንዴ ሰው ምን ይሰማዋል ብሎ ማሰብ አለባት። በቃ አሁን እኮ አንድ እኩል ሆናችኋል። እና አንድ እኩል እንድንሆን ነገር የምትፈልገኝ? ተያ ማርቲ፣ አሁን አንቺ ራስሽ ይቅርታ ስጠይቂያታል ነበር። ታውቁት በቃ በይ በተራሽ ይቅርታ ጠይቂ በያ። ይቅርታ ወይ እናንተ ልጆ ስለሚዋደዱ እኮ ነው እኮ ቆይታው አፍላፍ ሊገጥሙ ነገር እኛን ያስጨንቁናል። እኔ ግን የዚህ ልጅ አስተያየት ምንም ደስ አላለኝም። ሂጂ ላዋራት ነው። ታት እባክሽ። ድጋሚ ካየችን ግን አብረን ነው የምንሄድላት። አቺ ምንድን ነው 10 ጊዜ የምታይኝ? አንቺ ያናገረችሽ አይደል እንዴ? ምንድነው 10 ጊዜ ቀና እያልሽ የምታይኝ? አንቺ ያናገርኩሽ አይደል እንዴ? እስቲ ምንድነው አንቺ? ስዕል መሆኑን መች ጠፋን? ማን ፈቅዶልሽ ነው የምትስይኝ? መሳል ስለሚያስደስተኝ ነው። እና በሞላ ነገርኛ ነው የምትስይኝ? ፊት ለፊት የነበራችሁት እናንተ ስለነበራችሁ ለዛ ብቻማ አይመስለኝም። እውነትሽን ነው ሜሪ። ምን አስበሽ ነው? ነገርኳችሁ እኮ። ትሰሚኛለሽ? ከዚህ በኋላ አይደለም መሳል ይቅርና ቀና ብለሽ እንድትተኛ አልፈልግም። ሙጫ እያየንሽ ነው። ተጠንቀቂ። ምን አለች? ድፍረቷ በእናትሽ ምን ሆንኩ አለች። እየሳለችን ነበር። የት አለ ታዲያ ስዕሉ? ኧረ እዛ ወርውሬ ለመጣው ደግሞ ኮተቷ ልሰብስብ እንዴ። ግን ብትይዙት አይሻልም ነበር? ምን አሁን ታሳዝነኛለሽ? ቅብርጥስ ስትል ነበር እንዴ። ደርሶ ተጠራጣሪ የሚያደርግሽ ማለት መጠንቀቁ አይከፋም አይደል? እውነቷን ነው።
ታመጪ ይሻል ነበር። ሃይ ሴቶች እንዴት ናችሁ? ሃይ ሳሚ። ሊሄዱ ሲሉ መጣ። እኔ ስመጣ ነው እንደምትሄዱት? ትንሽ አትጮቱም? አይ አይጮትም። ሪትን አሟታል። አሞኛል እኮ። ምንሽ ነው ያመመሽ? ጎኔን። ወይኔ ጎኔን። እና ጎንሽ እሱ ጋር ነው እንዴ? ጎኔን። አትፍረድ ባሳምዬ፣ ህመሙ ነው የሚያስቀባጥራት። እንሂድ በቃ፣ ወደ ክላስ መግባት አለብን። ማለት ወደ ሆስፒታል። ወይኔ ጓደኛዬ ቆየ እንዴ ካመማት? ትንሽ ቆየበት። አልታየችውም? ኧረ ታይተዋለች። ምናልባትና ጉንፋን አሁን ጎኔ ስላልነበር እንዴ? ጉንፋን ይዟት ማለት ስታስር ጎኗን ራሷን ተይ በቄት የሚመማት ዋናው ፈጣሪ ማለት በቃ ሊድ ትንሽ ምሰራስራለች። ትንሽ ቆይ እንጂ። አይ ሊድ ከሩቅ ሳይችሁ ሰላም ልበላችሁ ብዬ ነው የመጣሁት። እናቱ ሳይን ልትሄድ ነው። በቃ እሺ ትንሽ ልቆይ። ወይ ለምን አፍረሽኝ አትመጪም? ጋላሪ ደስ ይለኛል። እቺን ትመስላለች እንዴ? ደስ ትላለች በጣም። ሁሉንም አንተ ነህ ሳልካቸው? ሁሉንም ሳይሆን አብዛኞቹ። እዚህ ነው የምትውለው በቃ? አዎ እዚህ ስመጣ ሰላም ይሰማኛል። ስራዎቹ ግን ደስ ይላሉ በጣም። ሁሉም የየራሱን ሰላም ይሰራል ማለት። አየሽ ስዕሎችን ሰራ ብሬ ሰላሜን እሰራለሁ። ስዕሎቼ ላይ ደነፋለሁ፣ ስዕሎቼን እቆጣለሁ፣ ከስዕሎቼ ጋር ስቃለሁ። ፈጣሪ እስትንፋስ መስጠት ቢያድለኝ ለእያንዳንዳቸው ነፍስ ዘራባቸው ነበር። የሚገርም ነው። ስዕል ወዳለሁ ማለቴ ማየት ግን ጭራሽ በዚህ ልክ አስቤው አላውቅም ነበር። ሁሉም በተሰጠው ልክ እኮ ነው የሚያየው። አይ አይደለችም። ማን እንደሚስላችሁ አላውቅም። አልፎ አልፎ ስመጣ አዳዲስ የተሰቀሉ ስዕሎች ነው ያለው። ብዙ የሚናገሩ ይመስላሉ። የሳሉትን ልጆች ባቅ ደስ ይለኛል። ለምሳሌ ተመልከቼኛው እና ደግሞ እዚህ ያለው አረ ይሄ ስዕል ብቻ አይደለም ጽሑፍም አለው። አረ እባክሽ። አዎ አንቺ እንዴት እስካሁን አላስተዋልኩትም? የሚገርም ነው። አንቺ ግን እንዴት አየሽው? እንጃ ድንገት ነው ያለብኝ። ጥሩ ልብታለሽ። ፈርተሽ ባልሆነ ሳይሆን እንዳረብሻችሁ ብዬ ነው። አዎ ትረብሽናለሽ፣ ብትሄጂ ጥሩ ነው። ቆይ ነይ እሷ ስትቀልብ ነው። አይ ልሂድ ሳሚ። ታውቂኛለሽ እንዴ? ቻው። አልመለስሽልኝም። አላውቅም። መቼም ግንባር ላይ ስም ተጽፎ ነበርኩት አትይኝም። ማን ያውቃል? ከነጋ መስታወት አይተሃል? ባላይ ካላየህማ ልታውቃት ትችል። ወይ መስታወት ወይ ውስጥህን እይ። ማለት ሳምሪ ግንባሬ ላይ ስሜ ተጽፏል እንዴ? አዎ ተጽፏል። ሳምሶን እየቀልዳችሁብኝ ነው? ታዲያ እኔ ላይ አይታየኝም። አንተ ነህ እንጂ የሚቀልደው ሳሚ። እንዴት? እቺ ተናገረችኝ ብላ አፍን ከፍተህ መስማት አልመሰለኝም። ውስጥን ተመልክታለችኝ እኮ ምን ለማለት ፈልጋለሁ? እኔ እንጃ። እንግዲህ ያለች ልጅ ነች አይደል? እንግዳ ታዲያ እቺ እንግዳ አይደለችም፣ ቡዳ ናት። ቡዳ ያን ያህል ታውቂያታለሽ ማለት ነው? አዎ በደንብ። ቅድም ራሱ ስስለን ነበረ። ስስለን? አዎ ስስለን። ከዚያ ያቺ ምስኪን ልጅ ርች ጎኗን ታመመች። ወይኔ ጓደኛዬ። ምን ነው አንተንም ስላ ጉድ እንዳሰራ ፈራህ እንዴ? ልጅቱ ከታመመች ቆይታለች። የሳለቻችሁ ደግሞ ዛሬ ነው ቅድም። ለዛ ይዞሽ አልፈራም። እና ምን ሆነ ነው በሀሳብ ጭው ያልከው? አይ ምን እያሰብኩ ነው። ምን ትስላለች አይደል? ከዛ ደግሞ ምንድነው? አይ ምን ብቻን እየሳክ እንዴት ምንም ትለኛለህ? አይ የሆነ ነገር ያወቅኩኝ መስሎኝ ነው። እሱን ታዩና ልጅቷ የት ነው ክፍሏ? ማ ሳይሎሚ ቢክላስ ናት። ምን ነው? አይ እንዴት እስካሁን አላውቃትም ብዬ ነው። ልጅቷ ጉል ደበቅ ታበዛለች። አንገቷን ደፍታ ነው የምትለው።
ታስታውቃለች። ጭምት ነገር ነች አይደል? አንገደፊ አልጨርሰውም ጨርሰው። እኔ በሱ አልስማማም። እንዲሁም ለፍላፊ ሀገር አጥፊ ባይ ነኝ። እና እናም ሀገር አጥፊ ነሽ እያልከኝ ነው? ለፍላፊ ነሽ አይደለም አንተ ነው ያልከኝ እንዴ? እኔ እንደዛ አልወጣኝም። ተው እባክህ። አሽሙር ማይገባኝ መሰለህ እንዴ? ሳምሪ ተው እባክህ። እኔ እንደዛ ለማለት ፈልጌ አይደለም። የራሴን ሀሳብ ነው ነገርኩሽ። ይሁንልህ። በቃ እሺ፣ ተከስከፈሽ። እሺ እንሂድ በቃ። አራው እንሂድ እንዳይረፍድብን። በኋላ ይስነክ። በኋላም ሄድበታል። አንተ መሄድበት አላልክም እንዴ? ነው ወይስ? ኧረ አዎ ልሄድ ነው። መውደድ በእኔ ተጀመረ እንዴ? ማንም አጠገቡ እንዲደርስ አልፈልግም። ማናት አልከኝ? ግን ሰሎሜ ነው ስሟ። ምን ነው ታውቃታለህ? አይ ታዲያ ምን ነው ከትንታ እኩል ስሟ ጠራ? የዚህ ልጅ ነገር ምንም እያማረኝ አይደለም። ማን ያማረዋል? ኖ ሰሎሜን አይደለም ማወራው። እና ማርታ። አረ እንዲሁም ውስጥንም ተመልከት ብላኝ ነበር። እና ተመለከትክ? ምን ነው መመለከት? ተመልከት የተባልከው ነው። በእግዚአብሔር አንቺ ኮቴ የለሽም እንዴ? ለምንድነው የምትከተለኝ? መቼም ዛሬ ማጋጣሚ ነው አትለኝ። እንድትጠነቀቅ ነው ወይ ከናካቴው እንድትተው። ለምንድን ነው የምትተው? አዲስ መንደሬ ልካሽ አብሮታይሽ ብዬ ነው የምትተው።